ሰው ህይወት ውስጥ በዚህ ምድር ስንኖር ትልቅ አደጋ፣ በጣም ከባድ አደጋ፣ በጣም ከባድ ክራይሲስ ቀውስ ምንድነው ካላችሁ በእግዚአብሔር ላይ ተስፋ መቁረጥ ነው። ተስፋችንን በእግዚአብሔር ላይ ተስፋ በቆረጥን ሰዓት ነው ሰው ልጅ ያ ሰው ለመኖር ይከብዳል፣ ለትዳር ይከብዳል፣ ለልጆች ይከብዳል፣ ለአገልግሎት ይከብዳል፣ ለወጥቶ ለመግባት ይከብዳል፣ አብሮ ጓደኝነት ለመፍጠር ይከብዳል። ተስፋ የቆረጠ ሰው መጽሐፍ ቅዱስ ላይ ኑኃሚን ይህንን ህይወት ነው ያሳየችው። በቃ መጨረሻ ለአማቷም ለዙሪያው አጠቃላይ ጭንቀት፣ ስጋት፣ ፍርሃት ወደፊት ያለውን ነገር በጣም እግዚአብሔር አስመረረኝ የምትል እንደዚህ አይነት ሰዎችን እግዚአብሔር ይጠብቃቸው። ከነዚህ አይነት ሰዎች እግዚአብሔር ይታደጋቸው። መጽሐፍ ቅዱስ ውጭም ስንመለከት ሰዎች በእንደዚህ ተስፋ የቆረጠ ሰው ለምንም አይሆንም። ለምንም ቶሎ ከሱ መሸሽ ነው፣ ቶሎ ማምለጥ ነው። በእግዚአብሔር ላይ መሮ በመንፈሳዊ ህይወቱ ላይ መሮ ዓለም ባለው ሲስተም ማን ይረዳዋል? ማን ለሱ ምግብ ይሆንለታል? ማን ለሱ ንፋስ ይሰጠዋል? ማን ለሱ ከማን ጋር ነው የሚተኘው? ከማን ጋር ነው የሚኖረው? ቀኑን የረገመ ሰው ነው፣ ወሩን የረገመ ሰው ነው፣ ህይወቱን አገልግሎቱን የረገመ ሰው ነው። ከእንደዚህ አይነት ህይወት ወገኖቼ ምንም አይኖራችሁ። እግዚአብሔርን ተስፋ ማድረግ፣ በእግዚአብሔር መታመን። እግዚአብሔር ማንን ይጠላል ካላችሁ ከኃጢአተኛው በላይ እግዚአብሔርን ከሚያስቆጡ ከኃጢአተኞች በላይ በሱ ሆነው ተስፋ የሚቆርጡ ሰዎች ህይወት ላይ በጣም እስራኤላውያን እኔን ነው ያዩ። እናንተ ጉዞውን እስኪራዘም ድረስ ህልማቸው እስኪራዘም ድረስ እኔን አያውቁኝም አለ። አብረው እየኖሩ እግዚአብሔርን የካዱ ማለት አብረው እየተጓዙ ወደ ካናን እየሄዱ ግን ከእግዚአብሔር ጋር አልነበሩም። ከጠላቶቻቸው ጋር እግዚአብሔር ድል እያደረገ ከእግዚአብሔር ጋር አልነበሩም። ልባቸው ከኔ ጋር አይደለም፣ ሙሴ ህዝብ እኔን አያውቀኝም ማለት። ስለዚህ እባካችሁ ቅዱሳን ጊዜው ክፉ ቢሆን የከተማው ሁኔታ፣ የኑሮ ሁኔታ፣ የምንበለው የምንጠጣው እንደፈለጋችሁት ባይሆን፣ አገልግሎት እንደፈለጋችሁት ባይሆን፣ ስራ እንደፈለጋችሁት ባይሆን፣ የትዳር ህይወት፣ የልጆች ህይወት የምናቸው ነገሮች ፍርክስክሱ ቢወጣ እንኳን ተስፋችንን ማጣት የለብንም። በእግዚአብሔር ላይ መታመንን በፍጹም ማጣት የለባችሁ። ምክንያቱም ሁኔታዎች ሁሉ በእግዚአብሔር እጅ ናቸው። ስልጣን ሁሉ እግዚአብሔር ነው። እግዚአብሔር ቀንን ማታ፣ ማታን ቀን ማድረግ ይችላል። እግዚአብሔር አንተ በአንድ ጠላት በአንድ አቅጣጫ ዘጋው ሲል እግዚአብሔር ሺህ መንገድ አለው፣ እልፍ መንገድ አለው። ሰው የማያውቀው፣ ሰይጣን የማያውቀው፣ ሟርተኛ የማያውቀው፣ አንተ ራስህ የማታውቀው መንገድ አለው ለእግዚአብሔር። አታጨልመው። ህልሜን አትዝጋ። በቃኝ አትበል። እግዚአብሔር ላይ መረርኩ አትበል። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ሻሎም